ማንኛውም ሰው ሲሰልም ይደበቃል። ዑመር ሰለሙ። ዑመር ጋር ግን ድብቅነት የለም። ቀጥለው ስራቸው ወደ ምን ሆነ? ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ። አቡ ጃህል በር ቆረቆሩ። አቡ ጃህል ሐል ሰሚት አሉ። ሰማህ? ምኑን? አስለምት ሰልም ያለው እስቲና አውጣሉት። ቀኔን አበላሽብኝ፣ አላህ ቀኔን ያበላሽብናል። በሩን ዘጋዛው። ምክንያቱም ዑመር ጋር ማን ይገናኛል? ወሊድ ብኑ ሙጊራ፣ ኡመያ ብኑ ኸለፍ ምናምን እያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ እያሉ ማንም ይወጣ ጀግና የለም። ዑመር ፊት ማን ይቆማል? አልበቃቸውም። የመካን ሰው ግን ቤቱን እየቆረቆረ አዳርሱትም። አንድ መካ ላይ የሚታወቅ ጀሚል ብን ሙዓምር የሚባል ወረኛ ሰው አለ። በር ፈልገው አገኙ፣ ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ነው። አሳቢ ሆነ። የዛን ጊዜ አሳቢ ነው የሚሉት። ከቁረይሾች ከሙሽሪኮቹ የወጣን ሰው አሳቢ ሆነ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት፣ እስላም ነው የሆንኩት እያሉ